ብዙ ሰዎች ውድ የሆኑ የኬሚካል ክሬሞችን ትተው ለፊታቸው ብሩህነት የሚጠቀሙበትን አንድ እጅግ ቀላል የሆነ የኩሽና ሚስጥር ይዤላችሁ መጥቻለሁ። የሽምብራ ዱቄትንና እርጎን በአንድ ላይ በመቀላቀል እንዴት የፊት ጥቁረትን ማጥፋትና የቆዳ ውበትን መመለስ እንደምንችል እንዲሁም ከጀርባ ያለውን ሳይንሳዊ እውነታ በዝርዝር እንመለከታለን። ቪዲዮውን እስከ መጨረሻ በመከታተል የቆዳችሁን ተፈጥሯዊ ጤንነት መልሱ። ቤተ ጤና በአዳነች መሃሉ። ሰላም እንደምን አላችሁ? የቤተ ጤና ቻናል ቤተሰቦች አዳነች መሃሉ ነኝ። የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ ነኝ። ብዙ ሰዎች ለቆዳቸው እንክብካቤ በጣም ብዙ ገንዘብ በማውጣት የኬሚካል ምርቶችን ይገዛሉ። እነዚህ የኬሚካል ምርቶች ደግሞ አብዛኛውን ጊዜ ቆዳን በማሳሳት ቀዳዳዎችን በመድፈንና ለበለጠ ማዲያትና ጥቁረት በመዳረግ የቆዳን ውጫዊ ግንብ ወይም ስኪን ባሪየር ያፈርሳሉ። በአንጻሩ በባህላዊ መንገድ ከትውልድ ወደ ትውልድ የመጣው የኩሽና ግብአቶች አጠቃቀም ቆዳን ሳይጎዳ በተፈጥሯዊ መንገድ ሴሎችን በመመገብ ዘላቂና አስተማማኝ ለውጥ ያመጣል። ዛሬ የምናዘጋጀውን የእያንዳንዱን ግብአቶች ሳይንሳዊ ሚስጥር ስናይ የመጀመሪያው የሽምብራ ዱቄት ነው። የሽምብራ ዱቄት በህንድና በብዙ የምስራቅ ሀገራት ለዘመናት በባህላዊ የውበት አጠባበቅ ውስጥ የፊት ቆዳን ለማጥራት ጥቅም ላይ የዋለ የኩሽና ወርቅ ነው። ይህ ዱቄት ለቆዳ ያለው ጠቀሜታ ከፍተኛ ቢሆንም ለሁሉም የቆዳ አይነት የሚስማማው ግን ውህዱን በምንሰራበት ጊዜ የምንጨምራቸው ሌሎች ግብአቶች ላይ ተመስርተን ስንቀይረው ብቻ ነው። የሽምብራ ዱቄት ብቻውን የፊት ቅባትን የመምጠጥ ባህሪ ስላለው አጠቃቀሙ ላይ ጥንቃቄ ካልተደረገ ደረቅ ቆዳ በይበልጥ ሊያደርቅ ይችላል። ስለ ሽምብራ ዱቄት ዝርዝር ሳይንሳዊ ይዘትና ለተለያዩ ቆዳ አይነቶች የሚስማማበትን አጠቃቀም የሚከተለውን ይመስላል። በመጀመሪያ የምናየው የሽምብራ ዱቄት ሳይንሳዊ ይዘትን ነው። የሽምብራ ዱቄት ለቆዳ ተስማሚ የሆኑ የሚከተሉትን ንጥረ ነገሮች በውስጡ ይዟል። የመጀመሪያው ዚንክ ነው። ዚንክ ባክቴሪያን በመዋጋት የብጉር እብጠትን የማስታገስና አዳዲስ ብጉር እንዳይወጣ የመከላከል ከፍተኛ አቅም አለው። ሌላው በሽምብራ ዱቄት ውስጥ የሚገኘው ንጥረ ነገር ፕሮቲንና ማዕድናት ናቸው። እነዚህ ደግሞ የቆዳን ሴሎች በመመገብ የቆዳን የመለጠጥ አቅም ያጠናክራሉ። ሌላው በሽምብራ ዱቄት ውስጥ የሚገኘው ንጥረ ነገር ተፈጥሯዊ ሳፖኒንስ የሚባሉ ናቸው። እነዚህ ደግሞ ልክ እንደ ሳሙና ሆነው ቆዳን ሳይጎዱ በቆዳ ቀዳዳ ውስጥ የተከማቸ አቧራንና ቆሻሻን በጥልቀት የማጽዳት ባህሪ ያላቸው። በሁለተኛ ላይ የምናየው ዋና የቆዳ ላይ ጥቅሞቹ ነው። የሽምብራ ዱቄት የፊት ጥቁረትን ያጠፋል። በፀሐይ ምክንያት የጠቆረ ወይም የደበዘዘ ቆዳን ወደ ቀድሞ ተፈጥሯዊ ቀለሙ በፍጥነት የመመለስና የማብራት ባህሪ ያለው። ሌላው ደግሞ የሞቱ ሴሎችን ማስወገድ ነው። የሽምብራ ዱቄት ደቆ የተፈጨ ቢሆንም እንኳን ፊት ላይ ሲታሽ የሞቱ የቆዳ ህዋሳትን በቀስታ በማስወገድ ቆዳን ያለሰልሳል። ሌላው ጥቅሙ ደግሞ ፊት ላይ የሚወጣ ፀጉርን ይቀንሳል። የሽምብራ ዱቄት ማስክ ፊት ላይ ደርቆ በሚታጠብበት ጊዜ ፊት ላይ ያሉ ጥቃቅንና ስስ የፊት ፀጉሮችን በቀስታ እየነቀለ እንዲነሱ ያደርጋል። ሶስተኛ ላይ የምናየው ደግሞ ለሁሉም የቆዳ አይነት እንዴት ይስማማል የሚለውን ነው። የሽምብራ ዱቄት ለሁሉም የቆዳ አይነት እንዲሆን እንደ ቆዳችን ባህሪ የሚከተሉትን የተለያዩ ፈሳሾች አብረን ማቀላቀል አለብን። መጀመሪያ ላይ የምናየው ለቅባታማ ቆዳ ነው። እሱም የሽምብራ ዱቄት በተፈጥሮ ከመጠን በላይ የሚወጣን የፊት ቅባት የመምጠጥ ተፈጥሯዊ ባህሪ አለው። ስለዚህ እዚህ ጋር የምንጠቀመው 1 የሾርባ ማንኪያ የሽምብራ ዱቄትና 1 የሾርባ ማንኪያ እርጎን ነው። ይህ ውህድ ፊት ሳይደርቅ የፊት ቅባትን ያስተካክላል። ሁለተኛ ላይ የምናየው ለደረቅ ቆዳ ነው። ለደረቅ ቆዳ ስንጠቀም ጥንቃቄ ያስፈልጋል። ደረቅ ቆዳ ያላቸው ሰዎች የሽምብራ ዱቄትን በውሃ ብቻ በጥብጠው የሚቀቡ ከሆነ ቆዳቸው በይበልጥ እንዲሰነጣጠቅና እንዲሻክር ያደርገዋል። ስለዚህ ደረቅ ቆዳ ያላቸው ሰዎች 1 የሾርባ ማንኪያ የሽምብራ ዱቄት፣ 1 የሻይ ማንኪያ ማር እና 1 የሾርባ ማንኪያ ወተት በመጠቀም ማዘጋጀት ይችላሉ። ይህ ለቆዳው ከፍተኛ እርጥበት ስለሚሰጥ የሽምብራውን የማድረቅ ባህሪ ያመጣጥነዋል። ሶስተኛ ላይ የምናየው ለብጉርና የብጉር ጠባሳ ላለው ቆዳ ነው።
በሽምብራ ዱቄት ውስጥ ያለው ዚንክ ብጉርን ያደርጋል። ስለዚህ ለዚህ በምናዘጋጅበት ጊዜ 1 የሾርባ ማንኪያ የሽምብራ ዱቄት፣ ሩብ የሻይ ማንኪያ እርድ፣ ጥቂት የሎሚ ጭማቂ ወይም ውሃ በመጠቀም ማዘጋጀት እንችላለን። ይህ ውህድ ባክቴሪያዎችን በመግደል የብጉር ጠባሳንም ይቀንሳል። አራተኛ ላይ የምናየው ለኮምቢኔሽን ቆዳ ወይም ደግሞ ለተደበላለቀ ቆዳ የምናዘጋጀውን ውህድ ነው። ቲዞን የሚባለው የፊት ክፍል ወይም ግንባር፣ አፍንጫና ጉንጭ አካባቢ ቅባት ለሚሆን፣ ጉንጭ አካባቢ ደግሞ ደረቅ ለሚሆን ፊት። ለዚህ ደግሞ እንደ መጀመሪያው 1 የሾርባ ማንኪያ የሽምብራ ዱቄትና 1 የሾርባ ማንኪያ እርጎ ነው የምንጠቀም። እርጎ በውስጡ ላክቲክ አሲድ ስላለው ቅባታማውን ክፍል ያስተካክለዋል። እዚህ ጋር ጥንቃቄ ያስፈልጋል። የሽምብራውን ማስክ ፊት ላይ በምንቀባበት ጊዜ ሙሉ ለሙሉ ደርቆ ፊትን እስኪያጠብቅ ድረስ መተው የለበትም። ፊትን በጣም ከወጠረው መስመሮች ወይም መሸብሸብ ሊፈጠር ስለሚችል በከፊል መድረቅ ሲጀምር ከ15 ደቂቃ በኋላ መታጠብ ያስፈልጋል። ምንም እንኳን የሽምብራ ዱቄት ተፈጥሯዊ ቢሆንም ስስ ቆዳ ያላቸው ሰዎች ከመጠቀማቸው በፊት ፓች ቴስት ማድረግ አለባቸው። ፓች ቴስት ሲያደርጉ እዚህ ስሱ ቆዳችን ላይ ወይም ደግሞ እዚች ከጆሮአችን ጀርባ ትንሽ መጠን ወስደን ቀብተን ለጥቂት ሰዓታት አይተን መጠቀም አለብን። ቆዳችን የሚቀላና የሚቆጠቁጥ ከሆነ መጠቀም የለብን። ሁለተኛው ግብአታችን እርጎ ነው። እርጎ በውስጡ የሚገኘው አልፋ ሃይድሮሊክ አሲድ ጠቃሚ ባክቴሪያዎችና ቫይታሚኖች ለቆዳ እንክብካቤ እጅግ ተመራጭ የሆነ ተፈጥሯዊ ግብአት ነው። ስለ እርጎ ይዘትና ለቆዳ አይነቱ ስላለው ተስማሚነት ዝርዝር ሳይንሳዊ ትንታኔ የሚመለከተውን ይመስላል። እርጎ ቆዳን ለመለወጥ የሚረዱ 3 ዋና ዋና ንጥረ ነገሮችን ይዟል። የመጀመሪያው ላክቲክ አሲድ ነው። ይህ ተፈጥሯዊ አልፋ ሃይድሮክሲ አሲድ ነው። ይህ አሲድ የሞቱ የቆዳ ህዋሳትን በቀስታ በማቅለጥ የሚያስወግድ ሲሆን ቆዳ ላይ ጥቁረት የሚያመርተውን ኢንዛይም በመክታት ማዲያትንና ጠባሳን ያጠፋል። ሁለተኛው በእርጎ ውስጥ ያለው ንቁ ንጥረ ነገር ፕሮባዮቲክስ ነው። በእርጎ ውስጥ የሚገኙት ህይወት ያላቸው ጠቃሚ ባክቴሪያዎች የቆዳ የተፈጥሮ መከላከያ ግንብን ያጠናክራሉ ወይም ስኪን ማይክሮባዮሚክን ያጠናክራሉ። እንዲሁም ጎጂ ባክቴሪያዎችን በመዋጋት የቆዳ መቆጣትን ይከላከላሉ። ሌላው በእርጎ ውስጥ የሚገኙ ንጥረ ነገሮች ዚንክ እና ቢ ቫይታሚኖች ናቸው። ዚንክ የቆዳ ሴሎች ራሳቸውን እንዲያድሱ የሚያግዝ ሲሆን የፊት መቅላትንና እብጠትን በፍጥነት የመቀነስ ባህሪ ያለው። ሌላው ደግሞ የምናየው እርጎ ለሁሉም የቆዳ አይነቶች ይስማማል የሚለውን ነው። አዎ ይስማማል። እርጎ ተፈጥሯዊ የፒኤች መጠኑ አሲዳማ በመሆኑና በአንድ ጊዜ እርጥበትንም ማጽዳት ስለሚችል ለሁሉም የቆዳ አይነት ፍጹም ተስማሚ ነው። ነገር ግን በይበልጥ ውጤታማ እንዲሆን እንደየቆዳው ባህሪ ከሌሎች ግብአቶች ጋር ማጣመር ይቻላል። የእርጎን ጥቅም ለደረቅ ቆዳ ስናይ ፍጹም ተስማሚ ነው። እርጎ በውስጡ የተፈጥሮ ቅባትና እርጥበት ስላለው ደረቅ ቆዳ በጥልቀት ያለሰልሳል። ለዚህ ደግሞ የምናዘጋጀው ውህድ 2 የሾርባ ማንኪያ እርጎ፣ 1 የሻይ ማንኪያ ማር አብሮ በመቀላቀል መጠቀም ነው። እርጎ ቆዳን ሲያለሰልስ፣ ማር ደግሞ እርጥበትን ስቦ ለማስቀረት እጅግ በጣም ጠቃሚ ነው። ለቅባታማና ለብጉራማ ቆዳ ደግሞ ስናይ በእርጎ ውስጥ ያለው ላክቲክ አሲድ የቆዳ ቀዳዳዎችን የደፈነውን ቅባት በጥንቃቄ ያጸዳል። በውስጡ የሚገኘው ዚንክ ደግሞ ብጉርን ያደርጋል። ለዚህ ደግሞ የምናዘጋጀው 2 የሾርባ ማንኪያ እርጎ፣ ጥቂት ጠብታ የሎሚ ጭማቂ እና ሩብ የሻይ ማንኪያ እርድን ነው የምንጠቀም። ይህንን ውህድ ካዘጋጀን በኋላ ፊት ላይ በክብ በሰርክል በደንብ እንቀባውና ማሳጅ እናደርገዋለን ለ3 ደቂቃ። ከዚያ በኋላ 15 ደቂቃ ካቆየነው በኋላ ለብ ባለ ውሃ መታጠብ፣ በጣም የሞቀ ውሃ አይደለም። ሌላው ደግሞ የእርጎን ጥቅም ለስስና ለሚቆጣ ቆዳ ስናይ እርጎ ተፈጥሯዊ የማቀዝቀዝና እብጠትን የማብረድ ባህሪ ስላለው በፀሐይ የተቃጠለ ወይም የቀላ ቆዳ በፍጥነት ያክማል። ለዚህ ደግሞ የምናዘጋጀው 2 የሾርባ ማንኪያ እርጎና 1 የሾርባ ማንኪያ የሬት ጄልን በመቀላቀል አንድ ላይ መጠቀም ነው። ይህንን ውህድ ካዘጋጀን በኋላ
ፊታችን ላይ በመቀባት ለ2 ደቂቃ በሰርክል ማሳጅ በማድረግ ለ20 ደቂቃ አቆይተን ለብ ባለ ውሃ መታጠብ። ሌላኛው የእርጎ ጥቅም ደግሞ የምናየው ላረጀ ወይም ለገረጀፈ ቆዳ። በእርጎ ውስጥ ያለው ላክቲክ አሲድ የቆዳን መሸብሸብና ጥቃቅን መስመሮች በመቀነስ ቆዳ እንዲለጠጥ ያደርጋል። ለዚህ ደግሞ የምናዘጋጀው ውህድ 2 የሾርባ ማንኪያ እርጎና 1 የሾርባ ማንኪያ የሩዝ ዱቄት ነው። ይህንን በደንብ ለውሰን ፊታችን ላይ መቀባትና ማሳጅ ማድረግ፣ ለ2 ደቂቃ ማሳጅ ማድረግ ነው። ከዚያ 20 ደቂቃ ካቆየን በኋላ ሞቅ ባለ ውሃ መታጠብ። እዚህ ጋር ልናውቃቸው የሚገቡ ወሳኝ ጥንቃቄዎች አሉ። የመጀመሪያው ንጹህ እርጎ መጠቀም ነው። ለፊት እንክብካቤ የሚሆነው ምንም አይነት ስኳር፣ ቀለም ወይም የፍራፍሬ ጣዕም ያልተጨመረበት ንጹህ እርጎን ነው። ሰው ሰራሽ ጣዕም ያላቸው እርጎዎች በምንጠቀምበት ጊዜ ቆዳን ያሻክራሉ። ስለዚህ ምንም አይነት ጣዕም የሌለው ንጹህ እርጎን ነው መጠቀም ያለብን። በተጨማሪ የወተት አለርጂ ያለባችሁ ሰዎች ፊታችሁ ላይ ከመቀባታችሁ በፊት ፓች ቴስት ማድረግ አለባችሁ። ሌላው ደግሞ የፀሐይ ጥንቃቄ። እርጎ የሞቱ ሴሎችን ከፊት ላይ ሙልጭ አድርጎ ስለሚያነሳ አዲስ የሚተካው ስስ ቆዳ ለፀሐይ ብርሃን ተጋላጭ ይሆናል። ስለዚህ ይህንን ማስክ ከተጠቀማችሁ በኋላ ለፀሐይ ተጋላጭ በምትሆኑበት ጊዜ የፀሐይ መከላከያ ሰንስክሪን ተቀብታችሁ መውጣት ግዴታ ነው። ከመድኃኒቶች ጋር ያለውን መስተጋብር ደግሞ ስናይ ይህ ማስክ ሙሉ ለሙሉ ተፈጥሯዊና ቆዳ ላይ የሚቀባ ሲሆን በአፍ ከሚወሰዱ መድኃኒቶች ጋር ምንም አይነት መስተጋብር የለውም። ነገር ግን ቆዳ ላይ የምትጠቀሟቸው በሐኪም የታዘዙ መድኃኒቶች ካሉ እንደ ሪቲኖይድስ ወይም ሪቲኔን እና ሃይድሮኪኖንስ የሚባሉ ክሬሞችን የምትጠቀሙ ከሆነ እርጎ በውስጡ ላክቲክ አሲድ ስላለው ሁለቱንም በተመሳሳይ ሰዓት መጠቀም ቆዳን ሊያቃጥለው ይችላል። ስለዚህ በሐኪም የታዘዘላችሁ ክሬሞችን የምትጠቀሙ ሰዎች ይህንን ማስክ መጠቀም የለባችሁ። በሐኪም የታዘዘውን መድኃኒት ከጨረሳችሁ በኋላ መጠቀም ይቻላል። የጎንዮሽ ጉዳቶችንና ጥንቃቄዎችን ስናይ ቅድም ብያቸዋለሁ። ለግብአቶቹ አለርጂ የሆናችሁ ሰዎች መጀመሪያ የፊት ቆዳችሁ ላይ ከመጠቀማችሁ በፊት ፓች ቴስት ማድረግ አስፈላጊ። እነዚህን እስካሁን የእርጎንም የሽምብራንም አዘገጃጀትና አጠቃቀም ነግሬያቸዋለሁ። እነዚህን የነገርኳችሁን አዘገጃጀቶች በቤታችሁ አዘጋጅታችሁ መጠቀም ትችላላችሁ። የሚያስፈልገን 1 የሾርባ ማንኪያ የደቀቀ ሽምብራ ዱቄት፣ 2 የሾርባ ማንኪያ እርጎ እንወስድና ሁለቱን በደንብ ልውስ እስኪል ድረስ እናማስለዋለን። ፊታችሁ በጣም ደረቅ ከሆነ 1 የሻይ ማንኪያ ማር መጨመር አስፈላጊ ነው፣ ወይም የቫይታሚን ኢ ዘይት መጨመር አስፈላጊ ነው። ቫይታሚን ኢውን ወይም ማሩን ከጨመራችሁ በኋላ በደንብ ማዋሃድ ነው። ከዚያ ያዘጋጀነውን ውህድ በቀን 1 ጊዜ በሳምንት ደግሞ እስከ 3 ጊዜ መቀባት ነው። መቼ እንቀባው የሚለውን ደግሞ ስናይ ምሽት ላይ ፊታችንን በደንብ በምንጠቀመው ሳሙና ከታጠብን በኋላ ፊታችንን አድርቀን መቀባት ነው። ማታ መቀባታችን ከፀሐይ ነፃ በሆነ ሰዓት መሆኑ ውጤታማ ያደርገዋል። የተቀባነውን ለምን ያህል ጊዜ ፊታችን ላይ እናቆየው የሚለውን ደግሞ ስናይ ከ15 እስከ 20 ደቂቃ አቆይተን ማስኩ ፊት ላይ ሙሉ ለሙሉ መድረቅ ሲጀምር በጥቂቱ ውሃ እያደረጉ በቀስታ ማሸት ነው። ከዚያ ለብ ባለ ውሃ መታጠብ። ግልጽ ለውጥ ለማየት ይህንን ድርጊት ለ4 ሳምንት በተከታታይ መጠቀም ያስፈልጋል። ይህንን ውህድ እነማን መጠቀም የለባቸውም የሚለውን ደግሞ ስናይ ለእርጎ ወይም ለላክቶስ አለርጂ የሆኑ ሰዎች ይህንን ውህድ መጠቀም የለባቸውም። ወይም ደግሞ ለሽምብራ ዱቄት አለርጂ የሆኑ ሰዎች ይህንን ውህድ መጠቀም የለባቸው። በተጨማሪ ፊታቸው ላይ ክፍት ቁስል ያለባቸው፣ የቆዳ መገሽለጥ ችግር ያለባቸው ሰዎች ይህንን ውህድ መጠቀም የለባቸው። ያዘጋጀነውን ውህድ እንዴት አድርገን እናስቀምጠው ወይም ደግሞ ስቶሬጅ ኮንዲሽኑ እንዴት ነው የሚለውን ደግሞ ስናይ ይህ ማስክ እርጎ ስላለው ተሰርቶ ወዲያውኑ መጠቀም ነው ያለብን። መቀመጥ አይችልም። ያዘጋጃችሁት ተርፎ እንኳን ቢቀመጥ ከ1 ቀን በላይ ማቀዝቀዣ ፍሪጅ ውስጥ መቀመጥ የለበትም። ምክንያቱም ባክቴሪያዎች ሊፈጠሩበት ስለሚችሉ ነው። ለቆዳችን የምንጠቀመው ነገር ሁልጊዜ
ትኩስ ያዘጋጀነው ቢሆን ይመረጣል። የዛሬው የኩሽና ሚስጥር መመሪያችን ይህንን ይመስል ነበር። በቤቶ በቀላሉ በመስራት የቆዳውን ተፈጥሯዊ ውበትና ብሩህነት ይመልሱ። ጥያቄ ወይም አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁንና ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱልኝ። አመሰግናለሁ። ቻው።